እሺ ውድና የተከበራችሁ ተማሪዎች ዛሬ ፊዚክስ ቻፕተር 1 የሚወጡ ኤክስፔክት ማደርጋቸው ይወጣሉ ብዬ የምጠብቃቸው ጥያቄዎች ወይም ደግሞ ኮንሰፕቱ በዋናነት ጽንሰ ሐሳብ ወይም ኮንሰፕቱ ከማዘጋጀላችሁ ጥያቄዎች ያልፋል የሚል እምነት የለኝምም አይኖሩም። እናንተ በደንብ ኮንሰፕቱን ለመረዳት ከሞከራችሁ ማለት ነው። ምናልባት ከዚህ በፊት የሰራናቸው ባዮሎጂ፣ ኬሚስትሪ ጥያቄዎች አይታችሁ እንደሆነ አሁን በእነዛ ጥያቄ እናበቃለን ማለት አይደለም። ገና ብዙ ጥያቄ ይቀረናል። እስከዛው እኔ በተቻለኝ መጠን እየፈጠንኩኝ ለመስራት እሞክራለሁ። ነገር ግን የተወሰኑ ተማሪዎች ቴሌግራም ላይ ተቀላቅለዋል። ናቹራሎች 4 ትምህርት ስለሆነ አራቱንም ጥያቄ ከእያንዳንዱ ቻፕተር እና ኖት እያዘጋጀሁላችሁ ነው ቴሌግራም ላይ ማለት ነው። አሪፍ አሪፍ ኖት ማለት ነው። ዊዛውት ኤክስፕላኔሽን አማርኛ ምናምን እየጨመርኩበት ምናምን ሳይሆን ምናልባት ከባድ ነው ብዬ የማስበው በቪዲዮ ልሰራ እችላለሁ። ቪዲዮ ምናምን እየሰራሁ ሊሆን ይችላል። በዛ ላይ ነው እንትን ምላችሁ። ነገር ግን እንግሊዘኛ ሆኖ አሪፍ አሪፍ ኖቶችን ከየቻፕተሩ አዘጋጃለሁ። ያንን ነገር መቀላቀል የምትፈልጉ ተማሪዎች ከሶሻል ውስጥ እስከ 20 ምናምን ተማሪዎች ተቀላቅለዋል። ከትላንት ወዲያ ምናምን ነው የተጀመረው። መቀላቀል የምትፈልጉ ተማሪዎች ምናልባት መክፈል ማትችሉ 100 ብር ነው ለአንድ ተማሪ። መክፈል ማትችሉ ተማሪዎች ካላችሁ በውስጥ ማውራት ትችላላችሁ። እኔን ማውራት ትችላላችሁ። እኔን አውሩኝ። ነገር ግን በጣም ወሳኝ ስለሆነ ፈተናም እየደረሰባችሁ ስለሆነ እኔ በፍጥነት ቶሎ ከእያንዳንዱ ቻፕተር ከ60 ከ50 በላይ ጥያቄዎች እንሰራለን። ለምሳሌ ፊዚክስ አሁን የ30 ጥያቄ ነው። ከዚህ በኋላ አንድ 30 ጥያቄ አሪፍ ጥያቄዎች ከዚህ በተሻለ ማለት ነው። ማለትም አሁን ላይ ኮንሰፕቱን እንሰጣችኋለሁ። ቀጣይ ላይ ትንሽ ጠጠር ያሉ ጥያቄዎች በዚሁ መሰረት ሆኖ ማለት ነው የሚሻል ጥያቄዎች አዘጋጃለሁ ዊዝ ቤዚክ ኤክስፕላኔሽን። እነዛን ጥያቄዎች ደግሞ ማግኘት ብትችሉት ቴሌግራም ላይ ነው። ምናልባት መክፈል ማትችሉ ተማሪዎች ካላችሁ ሲቢኢ ምናምን አለመጠቀም ምናምን ሳይሆን መክፈል ማትችሉ ተማሪዎች ካላችሁ አውሩኝ፣ ጆይን ማድረግ ትችላላችሁ። መክፈል ማትችሉ አቅሙ የሌለው ተማሪ ግቢ ላይ ብዙ አይነት ተማሪ ስላለ ማለት ነው። መክፈል ማትችሉ ተማሪዎች ካላችሁ ታወሩኛላችሁ። ለሶሻሎች በዚሁ አጋጣሚ 50 ብር ብቻ ነው። ምክንያቱም ለነሱ መሰራላቸው 2 ትምህርት ነው። ምናልባት ሂስትሪ ልሰራላቸው እችላለሁ፣ ግን በዋናነት እንግሊዝና ሂስትሪ ነው የምሰራላቸው ለነሱ። ማለትም ጂኦግራፊ፣ እንግሊዝና ጂኦግራፊ ነው የምሰራላቸው። ለእናንተ ደግሞ ባዮሎጂ አለ፣ ፊዚክስ አለ፣ ኬሚስትሪ አለ፣ እንግሊሽ አለ፣ ማትስም የተወሰኑ ጥያቄዎች አሪፍ ጥያቄዎች ከሁሉም ዩኒት 1-2 ቪዲዮ አጠቃልዬ ለመስራት እሞክራለሁ። ካገኘንም ደግሞ የባለፈው ጥያቄዎች ከዚህ በፊት የወጡ የተወሰኑ ጥያቄዎች አሉ፣ እነሱም እየሰራን እንሄዳለን ቴሌግራም ላይ። ምናልባት ውድ ነው ምናምን የምትሉ ተማሪዎች ካላችሁ ብዙ ልፋት እናንተ ብቻ አይደለም እያስተማርኩኝ ያለሁት ሶሻል ናቹራል ማለትም ፍሬሽማኖችም አሉ። ፍሬሽማኖች በእናንተ መልኩ ሳይሆን በተሻለ እነሱ ቆይቼ ስለጀመርኩኝ ማለት ነው። ለእናንተ አሪፍ ነው ብዬ አስባለሁ። የተወሰነ ቀን ስለሰራችሁ ከዚህ በኋላ እናንተ በደንብ መስራት ያለባችሁ በዚሁ የምመክራችሁ ጥያቄዎች በደንብ መስራት መለማመድ አለባችሁ። ቪዲዮ ላይ ብቻ ትኩረት የምታደርጉ ከሆነ ትምህርቱ ላይ ብቻ ኮንሰንትሬት ሆናችሁ የምታዩ ከሆነ ብዙ ጥያቄዎች ላሰሩ ትችላላችሁ ፈተና ላይ። ለምንድን ነው ማሰሩት? ልምምድ ስላላደረጋችሁ፣ ትሬኒንግ ስላላደረጋችሁ። ሪሚዲያል ተማሪዎች ግን አደራ ብላችሁ መመዝገብ እየፈለጋችሁ ኢኮኖሚካሊ ችግር ካለ አውሩኝ እዛው ቴሌግራም ላይ። ሊንኩ ኮሜንት ላይ ኦር ዲስክሪፕሽን ላይ አስቀምጥላችኋለሁ። መጀመሪያ ኮሜንት ላይ ታገኙታላችሁ፣ እዚሁ ላይ መጨረሻ ላይ አስቀምጥላችኋለሁ ስልክ ቁጥሩን። ከዛ በዛ ስልክ ቁጥር ቴሌግራም ላይ ገብታችሁ ታናገሩኛላችሁ። ማንኛውም ፕሮብሌም ካለ ማናገር ትችላላችሁ ለማድረግ ፈልጌ። እንጀምር። ዛሬ ሂንቱ ነው የምሰጣችሁ። ኮንሰፕቱ በደንብ ትረዱኛላችሁ ብዬ አስባለሁ። ኮንሰፕቱን በደንብ እሰጣችኋለሁ። በዚህ ኮንሰፕት መሰረት ነው ፈተናችሁ የሚዘጋጀው ማለት ነው። ነገር ግን ቬክተር በዚህ ልክ ቀላል ነው ማለት አይደለም። የተሻሉ ጠጠር ያሉ ጥያቄዎች እንሰራለን ወደፊት። ቬክተር ላይ በጣም ከባድ ጥያቄ ማውጣት ይቻላል። ነገር ግን ፈተናችሁ ካሰባችሁት ኢንተራንስ በጣም ቀላል ኤግዛሞች ነው የሚወጡት። ነገር ግን አለመረጋጋት ነው ብያችኋለሁ ፈተናው እንዳስሩ የሚያደርጋችሁ። በዋናነት እናንተ ከተረጋጋችሁ ፈተናችሁ ከዚህ ኮንሰፕት ከዚህ ጽንሰ ሐሳብ አያልፍም። ኩዌሽን ነምበር 1 ዋት ኢዝ ስካላር ኳንቲቲ? ስካላር ኳንቲቲ የምንለው ምንድን ነው? ይህ ከ7ኛ ክፍል ጀምራችሁ እየተማራችሁት የመጣችሁት ነገር ነው። ፊዚክስ ስካላር ቬክተር ኳንቲቲ አስታውሱ እንደሆነ ግሬድ 7 ላይ ቻፕተር 1 ላይ ፈንዳሜንታል ኤንድ ፊዚካል ኳንቲቲ ምናምን ተብላችሁ ቬክተር እዛ ጋር ድራይቭድ ምናምን ፊዚካል ኳንቲቲ እያላችሁ መጥታችኋል። ቬክተር ፊዚካል ኳንቲቲ፣ ስኬለር ፊዚካል ኳንቲቲ እየተባላችሁ ሰንጠረዥ ላይ ደግሞ ድራይቭድ ፊዚካል ኳንቲቲ እና ስኬለር ፊዚካል ኳንቲቲ ምናምን ስኬለር ኳንቲቲ እና ፊዚካል ኳንቲቲ ለየብቻ ተምራችኋል። ስኬለር ምንድነው? አይ ሚን ፊዚካል ኳንቲቲ እና ድራይቭድ ኳንቲቲ ተምራችኋል። ከዛ ቀጥሎ ደግሞ 7ኛ ክፍል ላይ እዛው ማለት ነው እየተማርን የመጣነው ስኬለር እና
ቬክተር ፊዚካል ኳንቲቲ የሚሉትን አይተናል። ሶ እናንተ በዚሁ አጋጣሚ ምናልባት አንዳንዴ ሊመጡ ስለሚችሉ ድራይቭድ የሆነ የትኛው ነው ድራይቭድ ማለት ያው ቀጥታ ልናገኘው የማንችል ደምረን አባስተ ምናምን ለምሳሌ ፎርስ ዳይሬክት የምታገኙት ምን አለላችሁ? ዳይሬክት የምታገኙት ታይም ሊሆን ይችላል፣ ሌንግዝ ሊሆን ይችላል፣ ማስ ሊሆን ይችላል። ዳይሬክትሊ ምንም የምታባዙት የምታካፍሉት የምትቀንሱት ነገር የለም። ሶ 5 ኪሎ ግራም ካላችሁ 5 ኪሎ ግራም ነው እንጂ 5 ኪሎ ግራም ፐር ምናምን አትሉ። አካፍላችሁ የምታገኙት ወይም ደግሞ 5 ኪሎ ግራም ስኩዌር አባስታችሁ የምታገኙት ነገር አይደለም። ድራይቭድ የምንለው ግን ለምሳሌ ኤሪያ ሌንግዝን በሌንግዝ አባስታችሁ ነው። ፎርስ ማስን በአክሰለሬሽን ሊሆን ይችላል። ሶ ድራይቭድ የምንላቸው ምናልባት አንዳንዴ ሊወጡ ስለሚችሉ በዛው ያዟቸው። ድራይቭድ ምናልባት አንዳንዴ ሂንት የሌለው ተማሪ ይረሳል። ለዛ ብዬ ላስታውሳችሁ። ቬክተር ግን ቬክተር ቦዝ ማግኒቲዩድ ኤንድ ዳይሬክሽን አላቸው የምንለው ነው። ሶ ቦዝ ማግኒቲዩድ ያለው ማለትም መጠኑ 5 ሊሆን 6 ግን ያ ብቻ ሆኖ 5 ኪሎ ግራም ብለን የምናቆመው አይደለም። ኦር 6 ሜትር ፐር ሰከንድ ብለን ብቻ የምናቆመው አይደለም። ያም ማግኒቲዩድ ሊሆን ይችላል። ለምሳሌ ስፒድ እና ቬሎሲቲን መውሰድ ትችላለህ። ስፒድ ከተባለ ዳይሬክሽን የለው ነገር ግን ቬሎሲቲ ከሆነ ዳይሬክሽን ቱ ዘ ሌፍት ቱ ዘ ራይት ቱ ዘ ሌፍት ነው ማለት ኔጌቲቭ መጣ ማለት ፊዚክስ ላይ እናንተ ኔጌቲቭ ቫልዩ ነው ብላችሁ አይደለም የምትወስዱት መቼስ። ሶ ቱ ዘ ሌፍት መሆኑን ትረዳላችሁ። ፖዚቲቭ ከሆነ ደግሞ ቱ ዘ ራይት መሆኑን ትረዳላችሁ። በተመሳሳይ ዲስፕሌስመንትም ዲስታንስ በተመሳሳይ 6 ሜትር ቱ ዘ ኖርት ቱ ዘ ኢስት ቱ ዘ ዌስት ከሆነ ዲስፕሌስመንት እንደሆነ ሶ ቦዝ ማግኒቲዩድ ኤንድ ዳይሬክሽን ቬክተር ስኬለር ከሆኑ ደግሞ ምናልባት which one the following scalar quantity which one the following vector quantity ተብላችሁ ፈተና ላይ ትጠየቃላችሁ። እነዛንም ያዟቸው። ሶ አሁን እዚህ ጋር what scalar quantity ምንድን ነው የሚለን? a quantity with both magnitude and direction no a quantity with only direction no only direction አይደለም። a quantity with only magnitude you know that ታውቃላችሁ። only magnitude 5 6 ምናምን ብለን መንገዝ ሜትር ሊሆን ይችላል ኪሎግራም ሊሆን ይችላል ያ ብቻ ማለት ነው without direction. So a quantity with only magnitude ሲመልሳችን ይሆናል ማለት ነው። a quantity with only magnitude a scalar quantity that have magnitude but not direction. All vector quantity they have magnitude and direction but all scalar quantity they have only magnitude. Don't forget. which of the following is an example of vector quantity? ሆኖ የትኛው ነው? ቴምፐሬቸር ስፔስ። ሶ በዚህ መሰረት ጥያቄያቸው ላይ ይወጣል። ያዙት። ቴምፕሬቸር ነው፣ ስፒድ ነው፣ ፎርስ ነው፣ ማስ ነው። ሶ እናቀው ኢትስ ቬሪ ሲምፕል ፎርስ ነው። ፖዝ ማግኒቲዩድ ዳይሬክሽን 6 ኒውተን ቱ ዘ ነር። አሁን ብዙ ጊዜ ጥያቄዎች ላይ ሲጠየቅ ምናምን ኒውተን እኮ ዳይሬክሽን ምናምን አልተነገረንም ልትሉ ትችላላችሁ። ሶ ያ ነገር ቬክተር እንደሆነ ኦልሬዲ ታውቃላችሁ። ያ 6 ኒውተን ቬክተር እንደሆነ ታውቃላችሁ። ነገር ግን ቱ ዘ ሌፍት ምናምን በጣም ከባድ የሆኑ ጥያቄዎች ሲመጡ እናንተ በተለይ ዳይናሚክስ ላይ በጣም አሪፍ ጥያቄዎች ነው ያለው። ኮንሰፕቱን ባጭሩ በጣም ታውቃላችሁ። 11ኛ ክፍል ላይ ትንሽ ከበድ ይላል ብላችሁ የምታስቡት ቻፕተር ምን ነበር? ዳይናሚክስ ነበር። አይ ቲንክ ከካይኔማቲክስ ቀጥሎ ያለው ማለት ነው። ቻፕተር 4 ላይ መሰለኝ 11ኛ ክፍል። ሶ ከባድ ነው ብላችሁ የምታስቡት ያንን ቻፕተር ነው። ነገር ግን በተሻለ ኮንሰፕት በጣም ቀላሉ ኮንሰፕት ሲቪል ኢንጂነሪንግ የምትገቡ ተማሪዎች በደንብ በሰፊው ታዩታላችሁ። ቀላል እንደሆነም ያኔ በደንብ ትረዳላችሁ። ሶ ሲቪል ኢንጂነሪንግ፣ መካኒካል ኢንጂነሪንግ፣ በተለይ ደግሞ ሲቪል ኢንጂነሪንግ ሶ ያኔ በደንብ እናያቸዋለን ማለት ነው። እናንተ አልተጠቀሰ ምናምን አትሉ። ፎርስ ዩ ኖ በቃ ቬክተር ኳንቲቲ ነው እያወቀ የመጣነው ነገር ስለሆነ ማለት ነው። አሁን vectors represented graphically as point on a number line false as arrow መልክ ነው ሪፕሬዘንት የምናደርገው ቬክተር ምንም ከባድ ነገር የለውም። የምታውቁት ነው። በአሮ ከታች ጀምረን በአሮ ነው ቬክተር ሪፕሬዘንት እያደረግን የመጣነው። ለምሳሌ ካፒታል ኦር ደግሞ ይደረግና ቬክተር ብለን ለማመልከት ይሄንን አሮ እንጠቀማለን። ኦኬ graphical by arrows their length indicate magnitude and direction indicated by direction. length በማግኒቲዩድ ይገለጻል፣ ዳይሬክሽኑ ደግሞ በአሮ ይገለጻል። what does length of vector arrow represent? ተመሳሳይ ጥያቄ ነው። direction of the vector the what አያችሁ ተበልታችሁ ነበር። what is the length ነው የሚላችሁ። length of vector arrow represent length represent የሚያደርግልን ምንድን ነው? the direction ቢለን ግን ሌላ ነበር። ግን length of vector ነው ሪፕሬዘንት የሚያደርግልን ምንድን ነው?
the direction of the vector, the angle of the vector, the magnitude of the vector. So don't forget ሌንግዙና ዳይሬክሽን ከሆነ አሮ ሮድ ለዳይሬክሽን ነው የምንጠቀመው። ሌንግዙ ማለትም ያ ማግኒቲዩድ ወይም መጠኑ ማለት እኮ ነው። so the magnitude of the vector ይሆናል ማለት ነው መልሳችን። the length of the arrow correspond to the magnitude of the vector. the length of the arrow ያ ሌንግዙ ማግኒቲዩድን ነው ሪፕሬዘንት የሚያደርግልን። okay, question number 5 how do you add two vectors graphically እንዴት ነው አድልና የምናደርጋቸው? ሶ ይሄኛውም 11ኛ ክፍል በሰፊው አለ መጽሐፉን ማየት ትችላላችሁ። ምናልባት ኮንሰፕቱ በጣም ሰፊ ነው። 11ኛ ክፍል ኮንሰፕቱ በጣም የሰፋ ነው፣ ግን መጽሐፉ በትንሹ ነው ያስቀመጣቸው። ያን መጽሐፍ 11ኛ ስታነቡ ያን መጽሐፍ በተአምር እንዳታነቡ። ስለ ቬክተር ማንበብ ስትፈልጉ የተለያዩ ነገራቶች ማገላበጥ ይጠበቅባችኋል። አሪፍ ጋይዶች ኤክስትሪም ካላችሁ ግብ ላይ ይዛችሁት ያለ የሄዳችሁት ኤክስትሪም ቡክ ካላችሁ በዛ መጽሐፍ አንብቡት እንጂ በዛ መልኩ ቀላል ነው ማለት አይደለም። ቬክተር 11ኛ ክፍል ግን ፈተናችሁ ግን ከዛ አይዘልም። ኮንሰፕቱ ጽንሰ ሐሳብ እኛም ቀጣይ ላይ በደንብ እያየን ስለምንሄድ ቴሌግራም ግሩፕ ላይ እንክላ ያሳስብ። how do you add two vectors graphically? subtract their magnitude, place them head to tail. so ሁለት ቬክተሮች ስናደርግ የምናውቀው ነገር ነው። head to tail ማለት ይሄንን ነው። so በዚህ መልኩ ነው አድ እያደረግን 11ኛ ክፍል ላይ ደግሞ አለላችሁ በግራፍ ራሱ ያሳያችኋል። ምንም አዲስ ነገር የለም። head to tail ነው አድ የምናደርገው ቬክተር ግራፊካሊ ማለት ነው። okay, so add vector graphically, place the tail of one vector and as the head of the other. ከአንደኛው ቴል ሌላኛው ደግሞ ሄድ ላይ በዚህ መልኩ ማለት ሄድ ቱ ቴል የሚላችሁ ይሄንን ስናደርግ a vector a equals 3 unit right and vector b unit up means that ምንድነው ሁሌ የምናውቀው ቀላል ኮንሰፕት ማለት ነው። 4 ዩኒት ደግሞ አፕ ሁሌ እንደዚህ አይነት ነገር ሲሰጣችሁ ወዲያውኑ እናንተ ግራፍ መስራታችሁን እንዳትረሱ። what is the resultant vector ነው የሚላችሁ። ሪዛልታንት ቬክተር ደግሞ ምንድነው ብለናል? በምንድነው መሰረት we must use what ፓይታጎረስ ቴረም ነው የምንጠቀመው። ፓይታጎረስ ቴረም c ስኩዌር ነው በ8ኛ ክፍል ላይ ማትስ ላይ ተማራችሁት የመጣችሁት ይባልቱ ከዛ ጀምሮ እየተማረ የመጣ ነው። a ስኩዌር ፕላስ b ስኩዌር ማለት ነው። ዩክሊድ ቴረም ፓይታጎረስ ቴረም መዛታችሁ ላይ ያለው ሶ አሁን በዚህ መልኩ ነው የምንሰራው። አሁን ሪዛልታንት ማለት ይሄንን ነው የምትፈልጉት። የሲ ቫልዩ ነው የሲ ስኩዌር ሳይሆን የሲን ቫልዩ የምትፈልጉት። ስለዚህ ሁሉንም ምን መክተት አለብን? ስኩዌር ሩት አንድ ስኩዌር ሩት ውስጥ መክተት አለብን። ሲ ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር አንደር ዘ ስኩዌር ሩት ማለት ነው። ስለዚህ ስንት ነው የተሰጠን? አንደር ዘ ስኩዌር ሩት 3 ስኩዌር ፕላስ 4 ስኩዌር ኢኳል ቱ አንደር ዘ ስኩዌር 25 ኢኳል ቱ 5 ዩኒት ማለት ነው። ሶ ሪዛልታንት ቬክተር በዚህ መሰረት ነው የምንሰራው። ምንም ቀላል የምታውቁት ነገር ነው፣ አዲስ ነገር የለም። ባይ ዘ ሪዛልት ኦፍ ሰብትራክቲንግ ፍሮም አሁን ይሄ ጥያቄ ያመጣሁት እናንተ ዳይሬክትሊ ቢ ማይነስ ኤ እንዳትሉ ነው። ማለትም ቢ ማይነስ ኤ ብላችሁ እንዳሰሩ። ሶ ይሄ አይደለም እያላችሁ ያለው ሰብትራክት አድርጉ ያላችሁ ቢን ነው ከየትኛው ቬክተር ከኤ። ሶ ኤ ፕላስ ቢ የምናውቀው ነው። ኤ ፕላስ ትሉና አንደር ቅንፍ ውስጥ ማይነስ ቢ። ሶ ዳይሬክትሊም እንደዚህ መቀነስ ትችላላችሁ ኤ ማይነስ ቢ። ሶ ያ ማለት ይሄኛው ቱ ዘ ሌፍት ነው ኦር ቱ ዘ ራይት ምናምን እያልኩት አይደል። ዳይሬክትሊ እናንተ ቀንሱ እያላችሁ ነው። ቬክተር ቢን ከየትኛው ከቬክተር ኤ። ሶ ዳይሬክትሊ መቀነስ ነው፣ በጣም ቀላል ነው። ለምሳሌ አንዱ እንደዚህ ሊሆን ይችላል 5 ዩኒት ሊሆን ይችላል። አንዱ እንደዚህ 5 ዩኒት ቢሆን አንዱ ወደዚህ ደግሞ 3 ዩኒት ቢሆን ቱ ዘ ሌፍት 3 ዩኒት ቱ ዘ 5 ዩኒት። ያው ደግሞ የምትቀንሱት እንዴት ነው? ይሄኛው ኤ ብንለው ይሄ ቢ ብንለው ሶ ይሄኛው ቱ ዘ ራይት ነው ፖዚቲቭ ነው ሁሌ። ይሄኛው ቱ ዘ ሌፍት ነው ማለት ኔጌቲቭ ነው እንጂ ቫልዩ ኔጌቲቭ ነው ማለት አይደል። ዳይሬክሽኑ ቱ ዘ ሌፍት ነው። ሶ ሪዛልቱ ስትመጣ ኔጌቲቭ 3 ታደርጋላችሁ ኳልቱ ይሄኛው ቱ ዘ ዌስት ነው፣ ይሄኛው ቱ ዘ ኢስት፣ ይሄ ቱ ዘ ኢስት፣ ይሄኛው ቱ ዘ ሶ ቱ ዘ ኢስት ላላችሁ ማለት ነው። ምናልባት ፈተናም ላይ ጥያቄ ላይ ቢሰጣችሁ ማለት ነው። ዘ ሪዛልት ኦፍ ዘት ምናምን ወይ ደግሞ አዳርጉ ልትባሉ ትችላላችሁ። ሁለቱም ተመሳሳይ ቢሆኑ ደግሞ ይሄም 5 ይሄም 5 ቢሆኑ ዳይሬክትሊ 5 ሲደመር 5 10 ቱ ዘ ኢስት ማለታችሁ ግን መርሳት የለባችሁ።
ክላስ ፈተናም ላይ ኢንተረንስ ላይ ችግር የለውም ቾይስ ስለሆነ ታውቁታላችሁ። ሶ ቱ ዘ ኢስት ማለታችሁን እንዳትረሱ። ወደዚህ ግን የሚበልጠው ወደዚህ ቢሆን ራሱ ለምሳሌ ይሄ 8 ሆኖ ማለትም ይሄ 8 ነው እንበል፣ ይሄ ደግሞ 5 ነው። ሶ አሁን ይሄኛው የምታደርጉት ምንድን ነው? -8 + 3 ማለት ትችላላችሁ። -3 5 ነው 5 ሶ -3 ፈተና ላይ ግን -3 ሊመጣ ይችላል። ወይም ደግሞ 3 to the left ልትባሉ ትችላላችሁ። ሶ 3 to the left ይሆናል መልሳችን። ወይም ደግሞ -3 ያ ኔጌቲቭ ምንድን ነው የሚያመለክተው ብለናል? ዳይሬክሽንን። ያ ዳይሬክሽን ደግሞ to the left ነው ማለት ነው፣ ዌስት ዳይሬክሽን ነው። ወይም ደግሞ y አክሲስ ላይ ቢሆን ደግሞ -3 ምን ይሆናል? -3 ይሆናል። ወይም ደግሞ 3 to the south ይሆናል ማለት ነው። ፖዚቲቭ ደግሞ ቢሆን 3 to the ኖርዝ ይሆናል ማለት ነው። ሶ ግልጽ ነው ብዬ አስባለሁ። ነገር ግን አሁን በዋናነት እንደዚህ ቢሰጣችሁስ፣ ይሄ ቢሰጣችሁስ፣ ይህንን አድ አድርጉ ብትባሉስ? በጣም ቀላል ነው። ኤ1 ጀስት ኮሪስፖንዲንግ አድ ማድረግ ፕላስ ኮማ ታደርጋላችሁ። ኤ2 ፕላስ ቢ2 ኮማ ኤ3 ፕላስ ቢ3 ማለት ነው። ሶ ይሄኛው ከዚህኛው አድ ኤ1 ከቢ1 ትደምራላችሁ። ኤ2 ከቢ2 ኤ3 ቢ3 ከዛ ኤ ቢ ሲ ፎርም ነው የምታስቀምጡት ማለት ነው። ስለዚህ እንዳትሸምዱ። ዋትስ ግራፊካል ሜተድ ኦፍ ቬክተር አዲሽን በጣም ቀላል ነው። እስካሁን እያየን ያለ ነው። ግን ኮንሰፕቱ በዚህ መሰረት ነው ፈተናችሁ የሚወጣው። ይሄ ዩኒት ቢወጣ ወይ ትንሽ ጥያቄ ነው፣ 3 ጥያቄ ነው ቢወጣ። ዋትስ ግራፊካል ሜተድ ኦፍ ቬክተር አዲሽን ምናልባትም ግን 10ም ሊወጣ ይችላል፣ 5ም 10ም ሊወጣ ይችላል። እነሱ እንደፈለጉ ስለሚወጡት ማለት ነው። 11ኛ ክፍል 9ኛ ክፍል ስላለ ማለት ነው ይሄኛው ቻፕተር። ዋትስ ግራፊካል ሜተድ ኦፍ ቬክተር አዲሽን ዩዚንግ ኢኩዌሽን ድራዊንግ ቬክተር አስ ራይት አንግል ፕሌሲንግ ቬክተር ሄድ ቱ ቴል ቅድም ያየነው ጥያቄ ነው። ስለዚህ ሲመንሳችን if vector a equal to 5 unit right and vector b 5 unit to the left, what is the resultant vector? አሁን ያልኩችሁ ማለት ነው 5 to the right ነው 5 to the left ነው። ሶ ይሄን ያጠፋል። ወይም ደግሞ -5 + 5 ማለት እኮ ነው። ሶ ያጠፋል 0 ይሆናል መልሳችን 0 ዩኒት ማለት ነው። ቬክተሩ ስፕላስ ይጠፋል ኦፖዚት ዳይሬክሽን ስለሆነ ማለት ነው። what vector or resolution ሶ መጨረሻም ላይ ያለ ይሄኛው breaking vector into components adding to vectors or breaking vector into components ሶ እናንተ እንደዚህ ሰጣችሁ ነው ጀስት ብሬክ ማድረግ ማለት ነው። ይሄኛውን እንደዚህ ለምሳሌ ይሄኛው ኤ ነው ብንል እንደዚህ ሊሰጣችሁ ይችላል። ከዛ ኤኤክስ ምናምን ፈልጉ ልትባሉ ትችላላችሁ። ሪዞልቭ ነው የምታደርጉት። ከዛ ወይም ደግሞ ይሄ ብሬኪንግ ይላችሁ ማለት ነው። ሶ እንደዚህ ታደርጋላችሁ። ኤዋይ ኤኤክስ ፈልጉ ልትባሉ ትችላላችሁ። እስቲ እዚች ጋር ነው እሺ 5 በ30 ዲግሪ ወይ በ60 ዲግሪ ልትባሉ ትችላላችሁ። ይሄኛው ኤ ነው እንበል። ሶ ሪዞልቭ ነው የምታደርጉት። ኤኤክስ ኤዋይ ፈልጉ ልትባሉ ትችላላችሁ። ሶ ኤኤክስ ማለት ይሄ ነው፣ ኤዋይ ደግሞ ይሄ ነው። ሶ ሁሌ እያየን እየተማርነው የመጣነው ነገር አለ። ምን ተምረን መጣናል? ኤዋይ ማለት ምንድነው? ኢኳል ቱ ኤ ሳይን ቴታ ኤዋይ ማለት ኤኤክስስ ኤ ኮስ ቴታ። ሶ በዚህ መሰረት መስራት ነው። ኤ ሳይን ቴታ ማለት 5 ታይም ሳይን 30 ኤዋይ ነው ዋይ። ኤኤክስ ደግሞ ኢኳል ቱ ኤ 5 ነው ኮስ 30። ሶ በዚህ መሰረት መስራት ነው። ሪዞልቭ አድርጋችሁ ማለት ነው። ኮንሰፕቱ ባጭሩ ይሄ ነው። ታውቃላችሁ። ኦኬ ኩዌሽን ስንት 11ኛ how do you resolve vector into components? እንዴት ነው ሪዞልቭ የምናደርገው? ዩዝ ሳይን ኤንድ ኮሳይን ፈንክሽን፣ ዩዝ ኦንሊ አዲሽን፣ ዩዝ ሰብትራክሽን ማለት ነው። ዩዝ አሁን ባየነው መሰረት ሳይን እና ኮሳይን ፈንክሽን ተጠቅመን ሪዞልቭ ማድረግ እንችላለን። ኤክስ ደግሞ ኤ ኮስ ቴታ ኤዋይ ኤ ሳይን ቴታ። ሶ አሁን ባየነው መሰረት ማለት ነው ሪዞልቭ ልታደርጉ። ብዙ ዘፈለኝ ሶ ጥያቄያችሁ ብዙ ጊዜ ስለሚወጣ እናንተ ይሄንን ያዙት። 5 ይሰጣችሁና ምናምን ክላስ ፈተና ላይ ኢንተረስት ላይ እናክል። ሶ አሁን ኢንተረስት ላይ ደግሞ ሊመጣ ይችላል። እናንተ ይሄንን ያዙ። ኤ ኮስ ቴታ ኤ ሳይን ቴታ እንዴት መጣ ምናምን ካላችሁ ደግሞ ሳይን ቴታ ኢኳል ቱ ኦፖዚት ኦቨር አጀሰንት ምናምን 9ኛ ወይም 8ኛ ክፍል ላይ ኦፖዚት ኦቨር ሃይፖቴነስ
ኮስ ቴታ ኢኳል ቱ አጀሰንት ኦቨር ሃይፖቴነስ ምናምን ታቴንታ ኢኳል ቱ ኦፖዚት ኦቨር አጀሰንት ነው ምናምን እያልን የመጣ ነው ማለት ነው። አጀሰንት ኦቨር ኦፖዚት ኦቨር አጀሰንት ኦቨር። ስለዚህ አጀሰንት ኦቨር ሃይፖቴነስ ማን ነው? ወይም ደግሞ ኦፖዚት ኦቨር ሃይፖቴነስ ማን ነው? ለምሳሌ እንደዚህ ቢሆን እንየው። እሺ ለምሳሌ ባጭሩ እናንተ እንዳትረሱት ነው። ይሄ ቢሆን ይሄ ድርጊ ቢሆን ኮስ ቴታ ኢኳል ቱ ኤ ነው እንበል። ኦኬ ሰዓት ግን እየሄደብን ነው። ይሄ ኤክስ ኢኳል ቱ ምንድን ነው ያለው? ኤ ኮስ ቴታ ኤ ዋይስ ኤ ሳይን ቴታ። እንዴት መጣ ካላችሁ ይሄ ኤ ዋይ ነው፣ ይሄ ኤ ኤክስ ነው። ሶ ኮስ ቴታ ኢኳል ቱ ምንድን ነው እያለን የመጣ ነው? ኮስ ቴታ አጀሰንት ኦቨር ሃይፖቴነስ ሳይን ቴታ ሳይን ኢኳል ቱ ኦፖዚት ኦቨር ሃይፖቴነስ። በዚህ መሰረት ከዛ ክሪስ ክሮስ ማድረግ ማለት ነው። ኦፖዚት ምንድን ነው? የዚህኛው አንግል ኦፖዚት ምንድን ነው? ይሄ ነው። ዳይሬክትሊ ኦፖዚት ምንለው ይሄ ነው። አጀሰንት ደግሞ ይሄኛው ነው። ሶ ኤ ዋይ ማለት ኤ ዋይ ኢኳል ቱ ኤ ሳይን ቴታ። ለምን ሳይን ቴታ እንደዚህ ስላልን ማለት ነው። ይሄው ኤ ዋይ ነው፣ ኤ ነው፣ ይሄ ኤ ነው። ሶ ኤ ዋይ ኦቨር ኤ ነው ሳይን ቴታ። ለምን ኦፖዚት፣ ይሄው ኦፖዚት ኦቨር ሃይፖቴነስ ስላልን ማለት ነው። ግልጽ ነው። ሃይፖቴነሱ ኤ ነው፣ ኦፖዚቱ ኤ ዋይ ነው። ስለዚህ በሲክስ ክሮስ ሳይን ቴታ ኢኳል ቱ ኮስ ቴታ ኢኳል ቱ አሁን እያለን የመጣ ነው ታች ክላስ። በዚህ መሰረት የኮስ ቴታ የሳይን ቴታ እንደዛ ነው። which of the following represent vector product ኤ ክሮስ ቢ ነው። ኤ ነው መልሳችን። ይሄ 11 ክፍል ላይ በደንብ አይተካከል። what is the result of dot product to vectors? ከለር ነው። ኤ ነው መልሳችን። አሁን ምንም ማብራራት አያስፈልግም። ለምሳሌ ኤኤክስ ቢ ኤ ዋን ኤዚ ቢሆን ይሄ ደግሞ ቢኤክስ ቢ1 ቢዚ ቢሆን ቀጥታ ምንድነው? ስካለር ፕሮዳክት ነው። ኤኤክስ ቢኤክስ ፕላስ ኤዋይ ቢዋይ ፕላስ ኤሲ ቢሲ እያለን ከዛ በኋላ ቶታሉ መደመር ነው። መጨረሻ ላይ ቱ ዘ ሌፍት ቱ ዘ ራይት ምናምን ኤክስ ዋይ ዜድ ብለን አናስቀምጥም። ቶታሉ ነው የምናስቀምጠው። ያ ደግሞ ስካለር ነው። ስካለር ደግሞ ዳይሬክሽን የላቸውም ብለናል። ኢፍ ቬክተር ኤ ሃዝ ማግኒቲዩድ 10 ዩኒት ፖይንት ኢስ ዋት ኢዝ ዘ ኮምፖነንት? ወደ ኢስት 10 ነው፣ ወደ ዋይ ደግሞ የለንም 0 ነው። ስለዚህ ኢስት ነው ማለት ወደ ኤክስ ነው። ይሄኛው ቱ ዘ ዌስት ማለት ነው። ቱ ዘ ዌስት ደግሞ 0 ነው። ቱ ዘ ዌስት 0 ነው። ስለዚህ 10 ዩኒት አለን። ቱ ዘ ኤክስ ኢስት ማለት ሁሌ ወደ ኤክስ ነው የምትወስዱት። ቢኮዝ ኢስት ማለት በኤክስ ሳይድ ስለሆነ ማለት ነው። ወይ ኦኬ ሶሪ፣ በጣም ሶሪ። ይሄን ቱ ዘ ዋይ ደግሞ የለንም። ቱ ዘ ዌስት ያልኳችሁም ቱ ዘ ዌስትም ቢሆን በኤክስ ነው የምናስቀምጠው። ቱ ዘ ኢስትም ቢሆን በኤክስ ቫልዩ ነው የምናስቀምጠው። ቢኮዝ ኤክስ አክሲስ ላይ ስላለ ማለት ነው። ኔጌቲቭ ይሁን እንጂ ያለው ኤክስ አክሲስ ላይ ነው። ቱ ዘ ዌስት ቢለን ኔጌቲቭ ብለን 10 ዩኒት እናስቀምጠና ኮማ 0 ነበር፣ ግን ቱ ዘ ኢስት ስላለን ፖዚቲቭ ነው። ሶ 10 እንላለን ፖዚቲቭ ኮማ። ቱ ዘ ዋይ ደግሞ የለንም 0 ነው። ስለዚህ 10 ኮማ 0 እናደርጋለን። ግን ዶንት ፎርጌት እዚች ጋር ሚለው ይሄ ወሳኝ ኢስት ዌስት ሚላችሁ ኖርዝ ሳውዝ ሚላችሁ ሳውዝ ቢሆን ለምሳሌ 0 ማለት ነው። 3 ቱ ዘ ሳውዝ ቢለን ኔጌቲቭ 3 እናስቀምጣለን ኮማ 10 ማለት ነው። ሁሌ ግን አንቀያይረም ቦታ ኤክስ አክሲስ ዋይ አክሲስ ነው። 10 ዩኒት is 10 y component 0 unit. What is the angle between two vector a and b? Their dot product is 0. በጣም አሪፍ ጥያቄ።
ኤ ዶት ቢ ምንድን ነው? እሺ ዜድ ዶት ፕሮዳክት 0 ነው አለ። ይሄ ዶት ቢ ኢኳል ቱ 0 ነው። ምን እያለን መጥተናል? አምረናል። ኤ ዶት ቢ ኢኳል ቱ ምንድን ነው ብለናል? ማግኒቲዩድ ኦፍ ኤ ማግኒቲዩድ ኦፍ ቢ ኮስ ቴታ የተማርነው ነው። ምንም አዲስ ነገር የለም። ሶ ይሄንን ያዛችሁ ማግኒቲዩድ ኦፍ ኤ ማግኒቲዩድ ኦፍ ቢ። ሶ ዶት ፕሮዳክቱ ስንት ነው ተብላችኋል? ይሄኛው ስንት ነው? 0 ነው። ስለዚህ 0 ኢኳል ቱ ማግኒቲዩድ ኦፍ ኤ ማግኒቲዩድ ኦፍ ቢ ኮስ ቴታ። ሶ ባጭሩ እንዲጣፋልን ማለት ነው ማግኒቲዩድ ኦፍ ኤ ኦቨር ማግኒቲዩድ ኦፍ ቢ እዚህ ጋር ቦት ሳይድ ማለት ነው ማግኒቲዩድ ኦፍ ኤ ማግኒቲዩድ ኦፍ ቢ እናደርጋለን። ሶ ይሄ ከኢኳል ቱ በኋላ ያለው ነው። ይሄ ወደዚህ ያለው ነው። ሶ ይሄን በዚህ ይጠፋል። ኮስቴ ከዛ ምን ይሆንልናል? ኮስ ቴታ ኦቨር ማግኒቲዩድ ኦፍ ኤ ማግኒቲዩድ ኦፍ ቢ ኢኳል ቱ ኖ ይሄ 0 ነው። ይሄ 0 ነው ኢኳል ቱ ኮስ ቴታ። ሶ ይሄ ሲካፈል ይሄ የፈለገ ቫልዩ ይሁን ይሄ 10 ሺህ የፈለገ ቫልዩ ይሁን ስንት ይሆናል? ኮስ ቴታ ኢኳል ቱ 0። ኮስ ቴታ 0 የሚሆነው መቼ ነው? ኮስ ቴታ መቼ ነው 0 የሚሆንልን? ኮስ ቴታ ኢኳል ቱ 0 ነው። ኮስ ቴታ 0 የሚሆንልን ኮስ 90 ነው። ኮስ 90 ኢኳል ቱ 0 ነው። ስለዚህ አንግሉ ዲግሪው ስንት ነው? ቴታ ስንት ነው? ቴታ ቫልዩአችን ቴታ 90 ይሆናል ማለት ነው መልሳችን። ግልጽ ነው። So our answer will be B. A dot product 0 indicates that vector has perpendicular to each other. ያ ማለት ደግሞ ሁሌ ቫልዩአቸው 0 ምስ ኤ ዶት ቢ 0 ነው ማለት ፐርፔንዲኩላር እንደሆነ እንዳትረሱ። ፔን ብሎ ልትጠየቁ ትችላላችሁ። the dot product of two vector 0 ተብላችሁ ወይም the dot product of two vector 0 መቼ ነው ልትባሉ ትችላላችሁ። so the angle between the two vectors are perpendicular ወይም ደግሞ 90 ዲግሪ ሲሆን ማለት ነው። 90 ዲግሪ ነው ማለት perpendicular ማለት ስለሆነ so perpendicular እንደሆነ እንዳትረሱ። which of the following is operation is not valid for vector? so valid ያልሆነው ቬክተር ላይ የትኛው ነው? ቬክተሮችን ማድረግ የምንችለው አድ ማድረግ እንችላለን አንችልም? ሰብትራክት ማድረግ እንችላለን አንችልም? ስኬለር መልቲፕሊኬሽን እንችላለን አንችልም? ዲቪዥን ማድረግ እንችላለን አንችልም? ኢትስ ቬሪ ሲምፕል። አድ ማድረግ እንችላለን። ሁለት ኮሬስፖንዲንጎቹ ቅድም እንዳየነው ኤክስ ፕላስ ቢኤክስ ሁለቱም ኤም ሌላ ቬክተር ነው ቢም ሌላ ቬክተር ነው። ስለዚህ ኤክስ ፕላስ ቢኤክስ ኮማ ኤዋይ ፕላስ ቢዋይ ኮማ ኤዚ ፕላስ ቢዚ እያለን መጣ ወይም ቢዜድ የምንለው ማለት ነው። ሶ አድ ማድረግ እንችላለን። ሰብትራክሽን በተመሳሳይ በዚህ በኮሬስፖንዲንግ ማድረግ እንችላለን። ዲቪዥን ግን ማድረግ አንችልም። ቬክተሮችን ማካፈል አንችልም። ስኬለር መልቲፕሊኬሽን ደግሞ አሁን ያየነው ስለዚህ ዲቪዥን አይሆንም ነው። ቬክተር cannot be divided ቬክተሮችን ዲቫይድ ማድረግ አንችልም። they can be added subtracted multiplied by scalar. okay if vector a equal to 6 units as 30 degree of horizontal, what is the vertical? so እዚህ ጋር ነው ወይስ ግን ኦኬ እሺ 6 ዩኒት ነው 30 ዲግሪ እንደበጭ የተጠየቃችሁት ይሄንን ነው ባጭሩ ማለት ነው። ይሄኛው ስንት ነው ነው? ሶ ምንድን ነው ያልነው? ይሄ ተሰጣችሁ ስፕሊት ማድረግ ነው ቬክተር ነው ሪዞልቪንግ ያለው ማለት ነው። ጀስት የተጠየቃችሁት አሁን በዋይ ዳይሬክሽን ስለሆነ 30 ዲግሪ ቨርቲካል ነው የሚላችሁ። above horizontal what is the vertical component ነው? ያ vertical component ነው 6 ዩኒት 30 ዲግሪ። ሶ ጀስት ወደዚህ ያለላችሁ አሁን የተጠየቃችሁት ይሄኛው ስንት ነው ነው? ወደዚህ የወጣው ስንት ነው ማለትም ይሄኛው ስንት ነው ነው ባጭሩ። ሶ ስንት ነው? እንዴት ነው የምንሰራው? እስቲ ያሳዩኝ። ሶ ይሄኛው ስንት ነው? ወደዚህ ያለው ዋይ አክሲስ ላይ ያለው ስንት ነው? ቨርቲካል ይሄ ዋይ ኢኳል ቱ ኤ ሳይን ቴታ ነው ብለናል። ሳይን ቴታ ይሄ ተሰጥቶናል መቼስ 30 ነው ተብሏል። ሶ ኤ ደግሞ ቫልዩ 6 ነው ብለናል። 6 ታይም ሳይን 30 it's very simple equal to sin 30 0.5 ነው ኦር 1/2 ማለት ነው ታይም 0.5
ኢኳል ቱ 3 ነው ማለት ነው መልሳችን 3 መልሳችን ነው። ስለዚህ 3 ወደዚህ ይሆናል። ይሄኛው ደግሞ 6 ታይም ኮስ 30 ነው። እሱን እናንተ አገኙ። ሶ ዘ ቨርቲካል ኮምፖነንት ኤ ሳይን ቨርቲካል ኮምፖነንቱ ባጭሩ ፈተና ላይ እናንተ እንደዚህ ያላችሁ አስሩ ቨርቲካል ኮምፖነንት ኤ ሳይን ቴታ ሆሪዞንታል ደግሞ ኤ ኮስ ቴታ ማድረግ ነው። what is the result of two vector of equal magnitude but opposite direction? ምንም የለውም ዜሮ ነው። ቅድም ያየ ነው። ሁለት ቬክተሮች ማግኒቲዩዳቸው ተመሳሳይ ነው። ማግኒቲዩዳቸው ማለት ሳይዛቸው መጠናቸው ማለት ነው። ሶ ቅድም እንዳልነው ይሄ 5 ቢሆን ወደ ኦፖዚትም ደግሞ ተመሳሳይ 5 አለ እያላችሁ ነው። ስለዚህ ይጣፋሉ። መልሳችን ዜሮ ይሆናል ማለት ነው። if vector 3,4 and vector 1, what is plus just corresponding መደመር ነው። ይሄ ከዚህ መደመር ነው። እናንተ እንዳታባዙት። ይሄ ከዚህ መደመር ነው። ስለዚህ 4,6 ይሆናል ማለት ነው። መልሳችን ይሄ ነው ማለት ነው። ምንም ቀላል ነው። ኤክስን ከኤክስ መደመር ዋይን ከዋይ what is magnitude of vector 4,6 ሶ አሁን እየጠየቃችሁ ያለው ደግሞ ማግኒቲዩድ ነው። ማግኒቲዩዱ ደግሞ ማግኒቲዩድ ኦፍ ኤ ማለት ነው። ይሄ ማለት ነው። ይሄ ማለት ደግሞ ይሄ ማለት ነው። ኤክስ ስኩዌር ፕላስ ኤ ዋይ ስኩዌር ሶ ስኩዌር ማድረግ ነው ሁለታቸው። አንደዛ ስኩዌር ሩት 4 ስኩዌር 16 ነው። 9 3 ስኩዌር 9 ነው ኢኳል ቱ አንደዛ ስኩዌር ሩት 25 ነው። ሲወጣ ደግሞ 5 ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ማግኒቲዩዱ ካልኩሌት የሚደረግ አንደዛ ስኩዌር ሩት ነው። ሶ የተሰጠንን ስኩዌር አድርጎ መደመር እዛ ውስጥ ማለት ነው። how do you find the angle between two vector a and b using sine law sine law using the cosine law? ሶ ይሄ ነው ይሄ ሁለቱም ይቻላል። እናንተ ለዩልኝ ሶ using dot product using cross product ሶ ሁለት ቬክተሮች በዶት ፕሮዳክት ባጭሩ አንግሉን ማወቅ እንችላለን። እንዴት ማወቅ እንችላለን ካላችሁ አሁን ያልኳችሁ ማለት ነው። a dot b equal to magnitude of a times magnitude of b cos theta ሶ a over ማድረግ ነው። ስለዚህ መጨረሻ ላይ cos theta equal to a dot b over magnitude of a times magnitude of b equal to cos theta ሶ ባጭሩ አውቀናል ማለት ነው። ሶ በዚህ መሰረት ነው። ስለዚህ using dot product what about this እስቲ ተመራመሩበት። which of the following is property of cross product of two vector cross product of two vector a cross b equal to b cross a እያላችሁ ነው። a ላይ is it true no a cross b equal to b cross a ይሆናል እንዴ? አይሆንም። ምናልባት ኔጌቲቭ ቢሆን አንድ ቅንፍ ውስጥ ሆኖ ኔጌቲቭ ከሆነ ይሆናል። አሶሲኤቲቭም አይደለም። a cross b cross c ምናምን a cross b አድርገን cross c equal to a cross b cross c ሊሆን አይችልም። አሶሲኤቲቭም አይደለም። ይሄኛው ደግሞ 11ኛ ክፍል ላይ በደንብ አለላችሁ። አይ ቲንክ 11ኛ ቻፕተር ቱ መሰለኝ ቻፕተር ማከረንሲ ፕሬስቴሽን ምናምን ተንደሱ ትጥራለሁ። ኦኬ as it is the result in vector ሶ ሁለቶቹ ባጭሩ ክሮስ ፕሮዳክት ኦፍ ቱ ቬክተር የሰጣችሁ ሪዛልት ምንድነው? ቬክተር ነው። you know ታውቃላችሁ a cross b az bx minus ax bz ምናምን እያላችሁ መጨረሻ ላይ የሚሰጣችሁ i to the x to j k ምናምን እያላችሁ አስቀምጣችኋል። ያ ደግሞ ዳይሬክሽን ነው። ስለዚህ the result of the cross product of two vector ሪዛልታቸው ምንድነው? ቬክተር ነው። ሪዛልታቸው ስኬለር ነው እያለ ነው ዲሌ አይደለም። ኦኬ if vector a equal to 5 unit at 60 degree above horizontal what are the horizontal component? ሶ አሁንም ይሄኛው በጣም ቀላል ነው። ምንድነው? a cos theta ማድረግ ነው። ስሩት በሶፍ 4.33 ይመጣል። እናንተ ፈተና ላይ ቀላል ዲግሪ ነው የሚሰጣችሁ። ለነገሩ 60 ዲግሪ የሚታወቅ 0 30 45 60 90 እነዚህ እርግጠኛ ነኝ ይላችኋል እነዚህን ዲግሪ። ኦኬ what is the result of vector a
አይነሴ ይሄኛው በተለያየ ሚስ ይወጣል። ያ ማለት ይሄ ምን ማለት ነው? ማግኒቲዩዳቸው ተመሳሳይ ነው፣ ግን ያሉት እነዚህ ቬክተሮች ያሉት በተቃራኒ ዳይሬክሽን ሆኖ ማግኒቲዩዳቸው ተመሳሳይ ነው እያላችሁ፣ ስለዚህ ዜሮ ነው ማለት ነው። ዜሮ ቬክተር ይሆናል። መልሳችን ቢ ነው። if two vector are added together what can be said about their magnitude and direction? ምን ማለት እንችላለን? ይሄ must be equal ሊሆን አይችልም። ጭራሽ must be equal ነው የሚላችሁ። it's not. they can be different, is right. they must point the same direction. no. they must ላይሆን ይችላሉ። they must be perpendicular ነው ላይሆን ይችላሉ። vectors that are parallel to each other and which act along the same line. so አሁን ይሄኛውም ያለው 11ኛ ክፍል ላይ ነው። coplanar, collinear, unit vector, position vector. the parallel each other እነዚህ ለምሳሌ ይሄኛው መጽሐፍ ላይ ሊሆን ይችላል። እነዚህ ቬክተሮች ተመሳሳይ ላይን ሊሆኑ ይችላሉ። ተመሳሳይ ሊሆን ይችላሉ ዳይሬክሽናቸው ማለት ነው። ኤግዘርት የሚያደርጉት ፎርስ ሊሆን ይችላል ተመሳሳይ ዳይሬክሽን ሊሆን ይችላል፣ ወይም ደግሞ ፓራሌል ሆኖ ኦፖዚት ሊሆኑ ይችላሉ። ስለዚህ ይሄንን ታይፕስ ኦፍ ቬክተር ምን እንለዋለን ነው? ኮፕላነር ነው? ኖ ኮሊነር ዛትስ ራይት። ዩኒት ቬክተር የምንለው አይደለም። ዩኒት ቬክተር ዋን ዩኒት ምናምን እያላችሁ የመጣችሁት ማለት ነው እንደዚህ ነው። ኦኬ ፖዚሽን ቬክተር ያ ፖዚሽኑ የሚነግረን ቬክተር ነው። ስለዚህ ኮሊነር ቬክተር ነው። እነዛ ቬክተሮች ግን መስት ቢ ዘ ሴም ዳይሬክሽን መሆን አለባቸው እያልን አይደለም። ኦፖዚት ዳይሬክሽንም ሊሆኑ ይችላሉ እነዚህ ቬክተሮች ማለት ነው። which types of vectors attack the same two dimensional plane? just like እንደዚህ ይሄ በጣም ቀላል ኮፕላነር ምናምን እያልን የመጣ ነው ማለት ነው። ኮፕላነር ቬክተር ነው። ኮሊነር አሁን ያልኳችሁ ነው። እንደዛ ይቀርፉት አሁን ያልኳችሁ splitting one element into parts when combined have the same effect on the original vector, resolving, cutting vector, component vector, component vector, organizing vector ምናምን so resolving ላይ ያየነው patient 29 እዚህ ጋር ለመጣሁላችሁ የሆነ ጥያቄ ነበር መሰለኝ አይ ቲንክ ሶ አሁን እነዚህ ጥያቄዎች በዚህ መሰረት ከተረዳችሁ ቀጣይ ላይ ደግሞ 40 ጥያቄዎች ስለ ቬክተር ትንሽ ጠጠር ሊሉ ይችላሉ። በዚህ ኮንሰፕት መሰረት እንሰራለን። እነዛ ጥያቄዎች አይ ቲንክ ቴሌግራም ላይ ታገኛላችሁ። እንዳልኳችሁ መመዝገብ ማችሉ ተማሪዎች አውሩኝ ብያችኋለሁ። ምንድን ላይ ነው የምታወሩኝ? እዛ ላይ ሊንኩ ላይ መጣችሁ ቴሌግራም ላይ መክፈል አልችልም እንደዚህ ብላችሁ ችግራችሁ ምናልባት እኔ ልረዳችሁ እችላለሁ፣ ግን መዋሸት ምናምን አያስፈልግም። ትዋሹኛላችሁ ብዬ አልጠብቅም። ባችሁ ምግቢ ተማሪ ሆናችሁ ከዋሻችሁ ግሬት ሼም። ስለዚህ መጣችሁ መመዝገብ ነው ትፈልጉ። ሰው እናንተ አሁን ላይ ወሳኝ የምላችሁ ጥያቄዎች አሪፍ ጥያቄዎችን በደንብ ብሪፍሊ ኤክስፕሌን እያደረኩኝ አስቀምጥላችኋለሁ። ሶ ከትናንት ወዲያ ምናምን የተጀመረው እስካሁን ናቹራል ተማሪዎችን አላሳወቅኳችሁም ነበር። ሶሻሎች 20 ምናምን ተማሪዎች ተመዝግበዋል። ሶ እናንተም ራሳችሁን ናቹራል የራሱ የሆነ ግሩፕ ነው። ሶ በእያንዳንዱ ቻፕተር አሪፍ ቱቶሪያል እየሰጠኋችሁ አሪፍ ኤክስፕላኔሽን እያስቀመጥኩላችሁ ቪዲዮዎችንም እየሰራን ጥያቄዎችን በፒዲኤፍ እየሰራን እያብራራሁላችሁ አብረን እንቀጥላለን። ሶ ከኔ ጋር ሆናችሁ እርግጠኛ ሆኜ አብረን ከሄድን ሪሚዲያል አንድም ተማሪ አይወድቅም። ቢኮዝ አሪፍ ጥያቄዎች ስለምንሰራ መስራት ባለባችሁ ልክ ስለምንሰራ በዋናነት በዛ ሞቲቬት እያደረኳችሁ እናንተ አሁን ላይ መጨናነቅ ማለት ሶ ስለ ብዙ ነገራቶች እነግራችኋለሁ። እዛ ላይ ተቀላቀሉ። ከቻናሉን ተቀላቀሉ። ግን ባይዘ አሁንም አደራ የምላችሁ ነገር መክፈል ማችሉ ግን መቀላቀል እየፈለጋችሁ ያላችሁ ተማሪዎች አውሩኝ። ምንም አይደል። ሶ ሁላችንም እወዳችኋለሁ። ጉድ ባይ። ጥያቄዎችን ግን በደንብ ለማመዳችሁ ነው። አብዙ ያልገባችሁ ነገር ካለ እዛ ላይ መጠየቅ ትችላላችሁ። ባይዘ ግሩፕ እንከፍታለን። ስለዚህ ነገር ኤክስፕሌን ብታደርግልን ቪዲዮ ብትሰራልን ምናምን ብላችሁ መጠየቅ ትችላላችሁ። ሶ አብረን መቀጠል እንችላለን። ሁላችንም እወዳችኋለሁ። ጉድ ባይ። ቴሌግራም ላይ እኔን በዚህ ስልክ ቁጥር ማግኘት ትችላላችሁ፣ ወይም ደግሞ በዚህ ዩዘር ኔም አት ምልክቷን ታውቃላችሁ። አት ክሊር 141 ክሊር ከዛ 141 ብላችሁ ቴሌግራም ላይ ሰርች ስታደርጉ እኔን ታገኛላችሁ። ወይም ደግሞ ሳትደውሉ ቴሌግራም ላይ 0907 ሳፋሪኮም ነው 99 51 9972 መጨረሻ ማለት ነው 07 99 99 ነው 51 99 72
በዚህ ስልክ ቁጥር ቴሌግራም ላይ ነው የምታናግሩኝ። ቴሌግራም ላይ ይህን ቁጥር ነክታችሁ የሆነ ስልክ ቁጥር ሴቭ አድርጋችሁ ዝም ብላችሁ ቴሌግራም ላይ አብሩኝ፣ ወይም ደግሞ ቅድም በሰጠኋችሁ ዩዘር ኔም @clear141 ላይ ጉድ ባይ።